እንደምን ሰነበታችሁ? እንዴት ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። በማቴዎስ ወንጌል ምዕራፍ 28 ከቁጥር 6 ላይ ያለውን አንድ ኃይለ ቃል አንስተን ለተወሰነች ደቂቃ እንደ እግዚአብሔር ፈቃድ እንማማራለን። በዚህ የወንጌል ክፍል ላይ የእግዚአብሔር መልአክ እንዲህ ብሎ ሲናገር እናየዋለን። እንደተናገረ ተነስቷል ይላል። እንደተናገረ ተነስቷል የተባለለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል ደግሞ መልአኩ የተናገረው ለመግደላዊት ማርያም እና ለሁለተኛይቱ ማርያም ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስን በመቃብር ውስጥ ሽቱ ሊቀቡ በመቃብሩ አንጻር ሆነው ይጠብቁ ስለነበረ በዚያ በመቃብሩ ስፍራ ተገኝተው በነበረበት ጊዜ ነው ይህንን የተናገራቸው ማለት ነው። በዛ መቃብሩ ስፍራ ላይ እነዚህ ሰዎች ብቻ አልነበሩ። መቃብሩን የሚጠብቁ ወታደሮችም ከአይሁድ ከጻፍት ከሽማግሌዎች መካከል ከካህናት አለቆች ከካህናት መካከልም በዛ ቦታ ላይ የነበሩ ሰዎች አሉ። በተለይ ጠባቂዎቹ በዚያ ዙሪያ ያሉት መልአኩ ከሰማይ ሲወርድ እጅግ ትልቅ ድምፅና መናወጥ ስለነበረ ደንግጠው ፈርተው እንደሞተ ሰው ሆነው የነበረበት ሁኔታ እንመለከታለን። መልአኩ ግን ወደ ሁለቱ ሴቶች መጥቶ አጽናናቸው፣ አትፍሩ አላቸው ይላል። ምክንያት የተሰቀለውን ክርስቶስን ሽታችሁ እንደመጣችሁ ተመልክቻለሁና ይላል። የተሰቀለውን ክርስቶስን ሽቶ የሚመጣ ሰው ፍርሃት ሊኖርበት አይገባም። ምክንያቱም ፍርሃት ያለመውደድና ያለማመን ምልክት ስለሆነ ማለት ነው። እነሱ ግን በክርስቶስ ፍቅር ተይዘው ክርስቶስን ወደው ነው የመጡት። የሚወደኝ ይከተለኝ፣ መስቀሌን ተሸክሞ ይከተለኝ እንዳለ ክርስቶስን ለመከተል ክርስቶስን ለማግኘት ከእርሱ ጋር ለመሆን ነው የመጡት። በሰውኛው ስንመለከተው ሰው ከሞተ በኋላ ምናልባት በመቃብሩ ላይ ለማልቀስ አበባ ለማስቀመጥ ሰው ሊሄድ ይችላል። እነኚህ ሰዎች ግን ውስጣቸው በጣም አዝኖ ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት የአዲስ መቃብር ጋር ቆመው ነበር እና ይሄ መቃብር ድንጋይ የታተመበት ነው እንደሚታወቀው ማለት ነው። እና ድንጋዩን ማንሳት አይችሉም እነሱ ሽቶ ልንቀባ እንኳን ቢሉ። ለምን? በትልቅ ድንጋይ አይሁዶች አትመውት ስለነበር። ለምን አተሙት? ያ ሰው ክፋቱን በመናገር እነሱ የሚናገሩት ነው። እነኚህ የአይሁድ ካህናትና ሽማግሌዎች እንዲሁም ጻፎች ማለት ነው። ያ ሰው በሕይወት በነበረበት ጊዜ እነሳለሁ ብሎ ስለተናገረ በሌሊት መጥተው ደግሞ ደቀ መዛሙርቱ ሰርቀውት ተነስቷል እንዳይሉ ጠባቆችን ስጠን ብለው በወቅቱ አካባቢውን የሚያስተዳድረውን ሰው ጠይቀው ጠባቂዎችን ወስደው ነበር። ያ ብቻ አልበቃ ብሏቸው እንደገና በድንጋይ በትልቅ ቋጥኝ የመቃብሩን አፍ አትመውት ነበር። ሙሉ ለሙሉ አትመውት ነበር። ማንም ሰው ሊያነሳው እንዳይችል አድርገው አትመውት ነበር። ይሄ እነሱ መስሏቸው የጌታን ትንሣኤ ለማድበስበስ ፈልገው ያደረጉት መስሏቸው ነው እንጂ በሕቱም ድንግልና የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ የመቃብር መታተምና መዘጋት በዚያ ውስጥ የሚያስቀረው አይደለም። ስለዚህ እንደማያስቀረው ምስክር የሆንባቸው ዘንድ ያንን አድርገዋል። ከዛ ውጪ ቢወጣ እንኳን እንዲያዩ ወታደሮችን በዛ አስቀምጠው ነበር። እግዚአብሔር በሰው ዓይን የሚታይና በሰው ጉልበት የሚከለከል መስሏቸው ነበር። ነገር ግን እንደዛ አልነበረም። የሚያደርጉትን አያውቁም። እነዚህ ሰዎች ምን እያደረጉ እንደሆነ አያውቁትም። ለዚህ ለትንሣኤው ለክርስቶስ ትንሣኤ እውነተኛ ምስክር እየሆኑ እንደሆነ በራሱ አልተረዱትም። ጌታችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል መነሳቱ በደንብ እንድናረጋግጥ ያደረገን የነሱ ያንን መቃብር ማተማቸውና ጠባቂ ማኖራቸው ነው ማለት ነው። እግዚአብሔር በግልጥም በስውርም እንደሚሰራም ተመልክተናል ነው። እነሱ በአቅማቸው እንደ ማንኛውም ሩቅ ብእሲ እንደ ሰው ቆጥረውት ስለነበረ ያንን አደረጉ። ፍጹም አምላክ ፍጹም ሰው መሆኑን ደግሞ
አየን። በታላቅ ኃይልና ስልጣን የተነሳ መሆኑንም አይተናል ማለት ነው። አሁን እንደ ትናንትናው ወይም ደግሞ በመቃብር በመስቀል ላይ እንዳለው ኤልያስ አምላክ ያድንህ እያሉ የሚያሾፉበት አይደለም። አሁን በግርማ መለኮቱ የሚነሳ ስለሆነ ማለት ነው። እና በዛ ቆመው ሳለ አትፍሩ፣ አትደንግጡ አላቸው። ጠባቆች ወታደሮችን ፈርተው ነበረ፣ ግን መልአኩ እነዛን አላጽናናቸው። ለምን ቢሉ የመዝሙረ ዳዊት 33 ቁጥር 7 ላይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል፣ ያጽናናቸውማል ተብሏል። መልአኩ ያጽናናው ክርስቶስን የተሰቀለውን ክርስቶስን የሚሹትን ነው። በዚሁ ልንረዳ የሚገባል ቅዱሳን መላእክት አገልግሎት የሚሰጡት እግዚአብሔርን ላመነ እንደሆነ ግልጽ ነው ማለት ነው። ይህ ማለት በሃይማኖት ውስጥ ለሚደረገው ተጋድሎ ወደኋላ እንዳንመለስ ድነታችንን እንድንፈጽም የሚረዱ ናቸው ማለት እንጂ ፍጥረታትን ሁሉ እንደሚጠብቁት ሌላውን አይጠብቁም ማለት እንዳልሆነ ግልጽ ሊሆንልን ይገባል። ዕብራውያን 1:14 ላይም እንደተጻፈ መዳናችንን ለማገዝ የሚላኩ መናፍስት አይደሉምን ብሎ እንደተናገረ መግደላዊት ማርያምና ሁለተኛይቱ ማርያም በትንሣኤው ጉዳይ ላይ ተስፋ ቆርጠው እንዳይመለሱ መቃብሩ ድንጋይ አንከባለው በላዩ ላይ በመቀመጥ እንደተናገረ ተነስቷል። አትፍሩ እንጂ አትደንግጡ፣ ኑ ተመልከቱ አላቸው። ባዶ መቃብሩን አስጎበኛቸው። አሁን እንግዲህ ያ የታተመ ድንጋይ ለመጀመሪያ ጊዜ የሚከፈተው በመልአኩ ነው። ከመልአኩ አስቀድሞ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብሩ ታትሞ እንዳለ ከሙታን እንደተነሳ ግልጽ ነው ማለት ነው። ግልጽ ነው፣ ከግልጽም በላይ ነው ማለት ነው። ስለዚህ እግዚአብሔር ቤተሰቦች ልናስተውለው የሚገባው ነገር ምንድን ነው? ቅዱሳን መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስን የሚፈልጉትን እርሱን የሚከተሉትን በመንገዳቸው በድህነታቸው እንደሚያግዟቸው እንመለከታለን ማለት ነው። ከዚህ በኋላ ኑ ቶሎ የተኛበትን ቦታ እዩ አላቸው። እነሱ ወደ መቃብሩ ጎንበስ ብለው ተመለከቱ። ሌሎችም ከዛም በላይ በኋላ የመጡ ወንድሞችም ተመለከቱ። በዛ መልአኩ ምን አላቸው? ወደ ገሊላ ይቀድማቸዋል አለ። ለምን? በኢየሩሳሌም ትርምስ አለ፣ በኢየሩሳሌም ግድያ አለ። እነሱም ፈርተው በተዘጋ ቤት ውስጥ ተቀምጠው እንደነበረ ኋላ እናየው ነገር ነው። ስለዚህ ወደ ገሊላ ቅደሙኝ፣ ወደ ገሊላ ሂዱ ቅደሙ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስንም በመንገድ ላይ ያገኙትና እግሩን ይዘው ሰገዱለት ይላል። አሁን እዚህ ጋር አትስገዱልኝ አላለም። ለምን? ስግደት የሚገባው ነውና። የማርቆስ ወንጌል ምዕራፍ 16 ከቁጥር 12 ላይ ከዛ ጀምረን ስናነበው በሌላ መልክ ተገለጠላቸው የሚል ቃል እናገኛለን። ከዚህ በፊት እንደሚያውቁት አይደለም። እነ ማርያም ቀረብ ብላ ረቡኒ ከማለቷ በፊት ድምፁን ከመስማቷ በፊት ራሱኑ አትክልተኛ መስሏት ነበር የሚል ነገር ታገኛላችሁ። ለምንድን ነው አትክልተኛ የመሰላት? በጣም ብዙ ቀን አይተዋለች። አንድ ቀን እንኳን የታየ ሰው ትናንትና እዚህ ቦታ አይቻለው ይባላል። እሷ ግን አላወቀችውም ነበር ነው። ለምን? ፍጹም ሰው ፍጹም አምላክ የሆነው መድኃኒታችን አምላካችን አሁን የማዳን ስራውን ፈጽሞ ተፈጸመ ካለ በኋላ ስለሆነ ሐዋርያትን በማጽናናትና ትርጓሜን በማስተማር ልቦናቸው ላይ ትምህርቱን ማጽናትና ተልእኮ መስጠት ስለሆነ የያዘው አሁን በሌላ መልክ ይመለከቱት ነበረ። አንዳንዶች ነክተውታል፣ አንዳንዶች ደግሞ ሊነኩስ ሲሞክሩ እጃቸው ተኮማትራለች። አንዳንዶችም በማይገባ ወቅት ላይ ሊነኩት ሲጥሩ አይ አትንኩኝ እያለ የተናገረበት ሁኔታ እናስታውሳለን። ስለዚህ መልአኩ ወደ ገሊላ ይቀድማቸዋል ሂዱ አላቸው። እነሱም ተነስተው በደስታ ሄዱ፣ ጌታችንን በመንገድ ላይ ተገናኛቸው ይላል። በዚህን ወቅት ግን አንድ የሚገርም ነገር ተከሰተ። መነሳቱን የተመለከቱ መቃብሩ ባዶ መሆኑን የተመለከቱ የአይሁድ ሽማግሌዎችና ጻፎች ለወታደሮቹ መነሳቱን እኮ እያወቁ ገንዘብ እንስጣችሁ፣ ውሸት ዋሹልን አሉ ይላል። ውሸቱ በምንም የሚሸፈን አልነበረም፣ እነሱ መስሏቸው ነው እንጂ ማለት ነው። ዋሹ አሏቸው ይላል። ተነስቷል ደግሞ እንዳይሉ ዋሹልን ብለው ገንዘብ ከፈሏቸው። ገንዘብ ከፍለው ያዙት። ገንዘብ ከፍለው በመቃብር ውስጥ ሊይዙትም ይሞክራሉ ማለት ነው።
ነገር ግን ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ይህን ተረት እስካሁን ድረስ እንደሚናገሩት እንግዲህ የዛን አካባቢ ምስጢር የሚያውቁ ሰዎች ይናገሩታል። ስለዚህ ቅዱስ መልአክ የእግዚአብሔር መልአክ ስለ ትንሣኤው መቃብሩን ከፍቶ ድንጋዩን አንከባሎ አመልክቷል። ለዘመናት በላያችን ላይ ተከርኖ የነበረው የሞት ቋጥኝ አሁን እንደወደቀ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ድል እንደተነሳ ግልጽ ነው ማለት ነው። ግልጽ ነው። ይህ ግልጽ ከሆነ ይህንን ካየን ይህንን ከተረዳን ሕያው የሆነውን ክርስቶስን በመከተል ልናገለግለው ይገባል። እንደተናገረው ተነስቷል የሚለው መች ነው የተናገረው ወደሚለው እንምጣ እስቲ። ኑ እዩ አላቸው። ባዶ ነው መቃብሩ፣ እውነት ነው። እነሱም አይተዋል። ለወንዶቹም ሄደው ሲነግሯቸው ገረመን አሉ። እንዳውም ሴቶች ሲነግሯቸው ለምን ገና አልጸኑም ስለነበረ መንፈስ ቅዱስን አልተቀበሉም ስለነበረ ኋላ ይጸናሉ፣ ኋላ ምስጢር ይገለጥላቸዋል። እሱ ራሱ በሙሴ መጽሐፍ በመዝሙራት መጻሕፍትም የነገርኳችሁን አታስተውሉም ምን ብሎ አይምሯቸውን መጽሐፍ እንዲያስተውሉ ከፈተላቸው። የሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 45 ታረሙ ማለት ነው። በመዝሙራት ስለኔ ተነግሯል እያለ ይነግራቸዋል። በመዝሙረ ዳዊት መዝሙር 11 በቅንፍ 12 ከቁጥር 5 እስከ 6 ላይ ስለ ደሃዎች መከራ ስለ ችግረኞችም ጩኸት እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትን አደርጋለሁ ይላል፣ የእግዚአብሔር ቃል የነጠረ ነው እያለ ይናገራል መጽሐፍ እና ይህም በመዝሙራት ይላል። በመዝሙራት ወተንሳ እግዚአብሔር ከመዘንቃ እምነዋም የሚለውም ይህም እዛው ላይ ያለ ነው፣ መዝሙር ላይ ያለ ነው እና በመጻሕፍት በሙሴ መጻሕፍት በመዝሙርም እንደተናገረ በነቢያትም መጽሐፍ እንደተነገረ ይህንን በመካከላችሁ ሳለው አልነገርኳችሁም ምን ይላቸዋል። እንደተናገረው ተነስቷል የሚላቸው ነግሯችሁ ነበር ማለት ነው። ይህንን የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 ላይ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውን ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ገልጦላቸዋል። እንግዲህ የማቴዎስ ወንጌል ምዕራፍ 16 ላይ ያለው ታሪክ የሰውን ልጅ ሰዎች ማን ይሉታል የሚለውን ጥያቄ በጠየቀ ጊዜ የተከናወነው ግን እነሱ ከመርሳታቸው የተነሳ ብርቱ ነቢይ የነበረ በቃልም በስራም ብርቱ የነበረ ነቢይ ገደሉት፣ ቀበሩት እያሉ ወደ ኤማውስ ሲጓዙ ነበር። ውድ የእግዚአብሔር ቤተሰቦች አሁን ሰው ልቡናው ከዛገ፣ ልቡናው በፍርሃት በተስፋ መቁረጥ ከዛገ የእግዚአብሔርን ትንሣኤውን ማየት ይሳነዋል። ስለዚህ የነገራቸውን ይዘነጉት ነበር። ሌላው ይህንን ቤተ መቅደስ አፍርሱት በሦስተኛውም ቀን አነሳዋለሁ እያለ የተናገረውን አይሁዶች ጭምር ለመስቀል እሱን ያደረሳቸውን ነገር ረሱት። ተነስቷል፣ በእውነት ተነስቷል። አልተደሰቱም። መቃብሩን እያዩት እንኳን ገና እርግጠኞች አይደሉም። በእግሩን ይዘው ሰግደውለት እስኪጽናኑ አትፍሩ ብሎ እስኪያበረታቸው ማቴዎስ 17 ከቁጥር 22 እስከ 23 ድረስ ያለው ደግሞ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛውም ቀን ይነሳል አላቸው። እጅግም አዘኑ ይላል። እንግዲህ ለሐዋርያቱ ነው ይሄ ነገር እየተነገረው። አዝነው ሁላ ነበረ፣ ግን ደግሞ አያስተውሉትም። ነገርም ምንድን ነው የሚያመለክተን መሰላችሁ? ሰው መንፈስ ቅዱስን ካልተቀበለ በመንፈስ ቅዱስ ካልተመራ ዋጋ እንደሌለው ነው። ለዚህ ነው ቅዱስ ዳዊት መንፈስህን ከሌላ አትውሰድብኝ፣ ትሁት የሆነውን መንፈስ በውስጤ አኑር የሚለው ለዚህ ነው። ያለዚህ መንፈስ የእግዚአብሔርን ነገር ልንረዳው ከቶ በፍጹም አይቻለንም የሚለውን የሚያመለክት ስለሆነ ማለት ነው። ስለዚህ እንደተናገረ ተነስቷል ሲል የሚያመለክተን እነዚህን ነው። በጣም በትንሹ ነው ነግሯቸው ነበረ። ልቡናቸው ግን ከማስተዋል እየራቀባቸው ስለነበር አላስተዋሉትም ማለት ነው። እና የተወደዳቸው እግዚአብሔር ቤተሰቦች እኛም ከማስተዋል ርቀን ልቡናችን በፍርሃት ተስፋ በመቁረጥ ዝሎ ከእግዚአብሔር እንዳንርቅ ልንጠነቀቅ ይገባል። ሁልጊዜ ከእግዚአብሔር ጋር መሆን ይገባል። ትንሣኤ ማለት ከኃጢአት መራቅ ነው። ከሙታን በኩር ሆኖ የተነሳው ክርስቶስ
ኃጢአት እንዳንያዝ፣ ጉስቁልና እንዳይዘን፣ ሞት እንዳይገዛን፣ በጨለማ ውስጥ እንዳንኖር ነው። አሁን እኛ ብርሃን አድርጎናል። እሱ ብርሃን ነው። እውነተኛ ብርሃን እሱ ነው። ስለዚህ ዘላለማዊ ሕይወትን እንድናገኝ ሁልጊዜ እንትጋ መልእክት ነው። ወስብሐት ለእግዚአብሔር። ይቆያል።